በሳውዲ አረቢያ የምትኖሩ ኢትዮጵያውያን በሙሉ ታሞ ከመማቀቅ አስቀድሞ መጠንቀቅ። ሁላችሁም ከሳውዲ አረቢያ ሪያድ ኤምባሲ የተሰጠ ጥብቅ ማሳሰቢያ አለ። እሱም ማሳሰቢያ አነብላችኋለሁ። ይህንን ቪዲዮ በሳውዲ ለሚኖሩ ኢትዮጵያውያን በሙሉ እንዲደርስ ሁላችሁም ላይክ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ። በሳውዲ የምትኖሩ ውድ ኢትዮጵያውያን ዜጎቻችን በሙሉ ሲል ማሳሰቢያውን ይጀምራል። በቀጠናው ያለው ወቅታዊ ሁኔታ በመመልከት መረጃዎችን በየጊዜው በኤምባሲው ገጽ ላይ የምናሳውቅ መሆኑን መግለጻችን ይታወሳል። በዚህ መሰረት የሳውዲ ሀገር ውስጥ ሚኒስቴር በሰጠው መግለጫ ሳውዲ አረቢያ በሀገሪቱ የሚኖሩ ዜጎችን ደህንነት መጠበቅ ቅድሚያ የምትሰጠው ጉዳይ በመሆኑ የጸጥታ አካላት ቀን ከሌሊት እየሰሩ መሆኑን በመግለጽ በሀገሪቱ የሚኖር ማንኛውም ዜጋ ምንጫቸው ያልታወቁ አሳሳች መረጃዎችና መልእክቶችን ከማሰራጨት እንዲቆጠቡ በጥብቅ አሳስቧል ይላል። ስለሆነም ዜጎቻችን ከሚኒስቴር መስሪያ ቤቱ የተሰጠውን መመሪያ በመከተል በሀገሪቱ ታማኝ ምንጮችና መንግስታዊ ተቋማት ከሚተላለፉ መልእክቶችና መረጃዎች ውጭ ያልተረጋገጡ መልእክቶችን በየትኛው መንገድ ከማስተላለፍና ከማሰራጨት እንድትቆጠቡ ያስታውቃል ይላል። አስፈላጊ ተጠያቂነት ራሳችሁን እንድትጠብቁ ሚስዮኑ ምክሩን ይለግሳል ይላል። እንግዲህ የሪያድ ኤምባሲ ነው ይሄንን ያለው። በተለይ እንደዚህ ቪዲዮዎች ፖስት ምታረጉ፣ ሼር ምታረጉ፣ ሪፖስት ምታረጉ ይሄን እንደዚህ አይነት ቪዲዮ ሪፖስት አድርጉ፣ እንደዚህ አይነት ፔጅ ደግሞ ፎሎ አድርጉ። ከዛ ውጪ ግን እንደዚህ ለምንም ለፎሎ ለምን ህጋዊ ነኝ ህገወጥ ነኝ ማንም አያገኝም እንዳትሉ ፖስት ባረጋችሁበት ስልክ ያላችሁበት ቦታ ድረስ እንትን መባል ትችላላችሁ። ተጠንቀቁ። ይሄ እንግዲህ ከዚህ በኋላ አልቅሽ አልነግራችሁም። ለራሴ ስል ነው ይሄን መልእክት ማስተላልፈው። ከጠቀማችሁ ውሰዱት፣ ካልጠቀማችሁ ደግሞ እናንተ ታውቃላችሁ። ሰላም ለሰው ልጆች ሁሉ ይሁን።